ሰላም ሰላም ቤተሰብ ሰላማችሁ ሁላችሁም በያላችሁበት ይብዛልኝ። እንዴት ናችሁ? ሁን ያለው ደህና ነኝ፣ እግዚአብሔር ይመስገን። ከኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ሁላችሁ ሰላም? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ይሄ ቪዲዮ የደረሳችሁ የማዳም ቅመሞች እንዲሁም ሁላችሁም የደረሳችሁ ቪዲዮ ላይክ፣ ሰብስክራይብ፣ ሸር በማድረግ አበረታቱ ማለት ነው። ለሀሳቢም ደግሞ አስተያየታችሁን ኮሜንት ጻፉልኝ። እወዳችኋለሁ። ወደ ምክሬ ወይም ወደ ቪዲዮ ከመግባቴ በፊት አንድ ስንኝ ግጥም አነብላችኋለሁ ማለት ነው። ለእናንተ ለማዳም ቅመሞች ማለት ነው። እንደኔ በስደት ነው የምትኖሩት። የግጥሙ ርዕስ ያው ብዙ እንዳትጠብቁ አንድ ስንኝ ነው ያልኩት። የመኖሬ ተስፋ ይላል። የመኖሬ ተስፋ አለኝ ብዙ ነገር በሆዴ ደብቄ ለማምሳል እናገር አለሁኝ እየኖርኩ ያውም በሰው ሀገር። ከእንግዲህ ይበቃል ማልቀስ መተከዝ ያውም በሰው ሀገር ተሻግሬ ወንዝ አምላኬ ሆይ እርዳኝ አልቅር ወደ ኋላ ህልሜን አሳክቼ ወደ ሀገሬ ልግባ ይላል ማለት ነው። ሀገሬ ይጠብቀን ማለት ቤተሰብ ከመካካድ ይጠብቀን ማለት ነው። እኛ ከምናምነው ነገር በጣም ከባድ ነው። ወንድም የእህቱን ንብረት እኛ የማዳም ቅመሞች ስንባል እንግዲህ ያው ስንባል ያው እኔም አንዷ ነኝ ባልቆይም ማለት ነው። ከባድ ነው። ግን አንዳንድ ጊዜ ይሄ ተመክረን እንድንሰማ ወይ ደግሞ በቃ ያሉንን ትንሽ ካሳለፍነው ነገር እንድንማር ማለት እንደው የሚመጣ መርፌ ቢኖር ሲሪንጅ ቢሰጠን ጥሩ ነው ብዬ አምናለሁ። ማለት በጣም ከባድ ነው። አንዳንዶቻችን እኮ ካሳለፍነው ህይወት ራሱ አንማርም እንዴ። እኛ ትንሽም ይሁን ይብዛም ይነስም ስደትም ከመምጣታችን ቢሆን ስደትም ላይ ቢሆን የሆነ ችግርን እንትን አንላ ማለት ሳንሞክር የመጣናለን ብዬ አላምንም። ምክንያቱም ሁላችሁም እያንዳንዳችን ማለት ነው በዛ ህይወታችን መንገድ ማለት አልጋ ባልጋ ሆናችሁ የመጣችሁም ልትኖሩ ትችላላችሁ። ግን ደግሞ ብዙ ነገሮች ቤታችን ሊሆን ይችላል፣ ቤታችን ጎሎ ሊሆን ይችላል። ከሀገር የወጣ ነው ቤተሰብን ለማስተዳደር ሊሆን ይችላል። ከሀገር የወጣ ነው በትዳራችን ላይ ችግር አጋጥሞ ሊሆን ይችላል። ከሀገር የወጣ ነው ልጆች ትተን እያስለቀስን ይሆናል የመጣ ነው እና ያን ነገር ማሰብ መቻል አለብን። እዚህ ስንመጣ ማለት በጣም ብዙ ነገር ነው። እንዲህ ሚዲያ አንዳንዴ የምር እኔ እዛ እያለሁኝ ማለት ኢትዮጵያ እያለሁ ስልኬን ሰው ሲደውል እንኳን አያገኘኝም ማለት በቃ የትም ነው የምጥለው ማለት እንደዚህ ስልክ አትኩረት እንኳን ሚዲያ ማለት ነው። እና እዚህ ጋር ግን ስንመጣ የምናየው እግዚኦ መሐረነ ክርስቶስ አቤቱ ጌታ ሆይ ይቅር ይበለን። ምን አይነት ጉር ነው። በቃ ቲክቶክ ላይ ስትገቡ ስለመካካድ ነው፣ ዩቲዩብ ስታዩ ስለመካካድ ነው። እናት ልጁን በሚገልበት ሰዓት እዚህ ደግሞ እኛ የሰራነውን ቤተሰብ በሚክድበት ሰዓት በጣም ከባድ ነው። እና ምንላችሁ ነው እግዚአብሔር አምላክ እዚህ ሰርተን ለመለወጥ ሰርተን በቤተሰብ ስም ያለን ገንዘብ ከሆነ አትቆዩ እዚህ እህቶቼ። ማለት በጣም ብዙ ነገር ነው እየሰማን ያለ ነው። የምታዩት ነገር ከባድ ነው። በወንድም ስም ሲሆን የወንድም ሚስት ካለች የኔ ነው ልትል ትችላለች። እና በጣም ብዙ ነገር ነው እየሰማን ያለ ነው። በቃ አባት እናት ልጅን በሚክድበት ሰዓት በዚህ ሰዓት ገንዘብ ሆነ መሰለኝ አሁን ላይ። እና በጣም ከባድ ነው። አሁን ላይ ጊዜው የቴክኖሎጂ ነው ውዶችዬ። ማለት የምታደርጉትን ነገር በኦንላይን በቃ ሁሉን ነገር ማሰራት ትችላላችሁ። በቃ ቤተሰብ ብዙ እንትን አትበሉ፣ ተስፋ አታድርጉ ቤተሰብ ላይ። አሁን ላይ በጣም ከባድ ነው ኑሮ። እዛ ጋም ያለው ነገር ይከብዳል። ደግሞ ከዚህ ብሩም ሲሄድ ዝም ብሎ እንትን ያለ ነው የሚመስላችሁ እዛ ሆነን እኔም እያለሁኝ ማለት እንደዚህ አሁን ከዚህ ሀገር ሲላክ የሆነ ብሩ እንደዚህ ተለፍቶ የሚመጣ አይመስለንም። እዛ ኢትዮጵያ ስንኖር እንደዚህ ስናየው ነው። አሁን ከዚህ በኋላ ቢሄድ እኔ እንጃ ለዚህ ሀገር ከዚህ ሀገር ብር ቢላክልኝ በራሱ እኔ አላቅም። ሲመጡ ወይ ለመቀበያ የሆነ ነገር አድርገው ካልሆነ በቀር ለቤቴም ማውለው ራሱ አይመስለኝም። ምክንያቱም ስለማውቀው ስላየሁት ውጣ ውረድ እንዳለው ብዙ ነገር እንዳለው ስላየሁት በጣም ከባድ ነውና
ምን ልላችሁ ነው፣ መታችሁን ገዝታችሁ ቦታም ከሆነ ቤት ስሩልን እያላችሁ ብር አትላኩ። በቃ እንትን ብላችሁ ጠርቀምቀም አድርጋችሁ ቤት ግዙ። የተሰራውን ቤት ግዝት አንዴ በቃ አጠረቃቅማችሁ ቤቱን መግዛት ወይ ደግሞ እኔ እንጃ ብቻ ከባድ ነው። በእርግጥ ሊከብድ ይችላል፣ ግን ማንም የራስ የሆነ አሁን ራስሽ ቆመሽ ካልሆነ ወይ ደግሞ ይቺ 2 አመት ከሆነ የምትመጡት 2 አመት የሰራችኋትን ብር ይዛችሁ ሄዳችሁ በአንድ ወርም በቃ ቶሎ ብር ካላችሁ እኮ አቁማችሁ መመለስ በአንድ ወር በ2 ወርም 3 ወርም ፈቃድ እንትን ብላችሁ ብትሄዱ ብዙ አመት ከዚህ እየላካችሁ እንትን ከምትሉ ቤታችሁን አቁማችሁ መምጣት ደግሞ እንደዛ ይዛችሁ ሄዳችሁ ፊኒሽንጉን ማስጨረስ ችግር የለውም። ቤት በነገራችን ላይ በተለይ እንግዲህ አሁን ደግሞ ይሄ እንግዲህ የእንጨት ቤት አይሰራም እየተባለ ነው። አላቅም እንትን የእንጨት ቤት ከሆነ ችግር የለውም። በአንድ ወርም በ15 ቀንም ያልቃል። ውሃ ልክ አንድ ያሳስራችሁ ከመጣችሁ በኋላ ከዛ በኋላ የኮንትራት ስራ ነው። ብዙ ሰው ቆሞ የሚያሰራው ያው የቀን እንትን እየከፈላችሁም ቢሆን እዛ ቆሞ የሚያሰራላችሁ ሰው ኦንላይን በቃ ማለት ቤተሰብም ቢሆን ጎረቤት ጠይቁ። አሁን ላይ በቃ ኢሞ አለ፣ ቴሌግራም አለ፣ ሁሉ ነገር እንደ ድሮ አይደለም እኮ። አሁን ላይ ስልክ አለ። አንዱ ከጎረቤት የደረሰበትን ሁኔታ ያለበትን ነገር እነሱ የሚነግሯችሁን ዝም ብላችሁን አትበሉ። አሁን ላይ በጣም ከባድ ነው። ጊዜው እያስተማመን አይደለም ውዶች። ስለዚህ እባካችሁ የለፋችሁበትን ነገር እንዳዛ ሄዳችሁ እንደገና ሌላ መዘዝ ከምታመጡ ወይ ራሳችሁ ሄዳችሁ ቤታችሁን አስቁማችሁ ተመልሳችሁ ማስጨረስ ወይ ደግሞ እንደዚህ በቃ እየተነጋገራችሁ ኮንትራት እየሰጣችሁ ማሰራት። ከቤተሰብም ጋር መነካካት አያስፈልግም በዚህ ሰዓት። ማለት ጠንካራ ቤተሰብ አለ። ያው እናትና አባት ካልሆነ በቀር እንደዚህ እናትና አባቶቻችሁ ቤት ያሉ አሉ ደካማ ካልሆኑ ጠንካራ ከሆኑ እነሱ ካልሆኑ በቀር እነሱም አንዳንዶቹ አሁን ገንዘብ እያታለላቸው ነው። አባትም ቢሆን እየካደ ያለበት ሰዓት ነው። እንግዲህ እግዚአብሔር አምላክ እነሱን ልቦና ይስጣችሁ። የሰይጣናዊ ነገር ነው ለማለት የፈለኩት ነገር በቃ በቤተሰብ ስም አታድርጉ። ቦታ ስትገዙ በራሳችሁ መንገድ ግዙ። ህጋዊ የሆነ ነገር ግዙ። ደግሞ በቃ ይሄ አሁን ዝም ብላችሁ የጨረቃ ነገር አትግዙ። በቃ ህገ ወጥ ነገር ብራችሁን ብትይዙ ይሻላል። ህገ ወጥ ነገር ገዝታችሁ በኋላ የሚያጨቃጭቅ ነገር ከምትሉ ህጋዊ ነገር መግዛት። ከዛ በኋላ ደግሞ ሄዳችሁ ወይ የሆነ ነገር እንትን ብላችሁ ስማችሁን ቶሎ አዙራችሁ በራሳችሁ ስማችሁን ካዞራችሁ በኋላ እንደገና ወደ መስራት ስሙ በራሳችሁ ከሆነ ራሱ ውሉ የምትገዙት ነገር ከሰውም ላይ ገዛችሁት ምኑ ያ አሁን በራሳችሁ ከሆነ ችግር የለውም። ማንም ቢሰራው ስሙ የእናንተ ስለሆነ ማለት ነው። እኩልና ያው ስትሰጡ ነው እና በላው እግዚአብሔር አምላክ ይጠብቀን። የሰራነውን ይባርክልን። የምር እውነቴን ነው። እኔ አንዳንድ ጊዜ የምሰማው ነገር እጅግ ይዘገንነኛል። የምር ዓመተ ምሕረቱ እየተቀያየረ ነው ወይስ ሰው እየተቀያየረ ነው እላለሁ አንዳንዴ ራሱ ማለት ግራ ይገባኛል። እንዴ ምንም የማንሰማው ነገር እኮ የለም። በቃ አይታችሁ ከሆነ እዚህ ሚዲያ ላይ የማይሰማ ጉድ የለም። በቃ አይታችኋል። ትናንትና ነው ከትናንት ወዲያ ቲክቶክ ላይ የ7 አመት ደሞዝ ለወንድ ሰጠሁ እያለች ስታወራ፣ አሁን እንደዛ አይነትም ሰው አለ። እንግዲህ በየወሩ ለሱ ቁብ ነው የምጥልለት። ይህ አሁን ህሊና ማጣት ነው የምር። እንዴ ሰው ግን እንዴት ነው የሚያስበው ግን? ማለት አንዳንዴ እዚህ የመጣንበትን ነገር እንረሳለን ይመስለኛል። በቃ እንደዚህ ብር ስንቀበል በየወሩ በቃ እዚሁ ጋር ኖረን እዚሁ ጋር ማለት ዛና ሄደን ምን ሰርተን እንኖር ብለን እንትን አንልም መሰለኝ። እዚሁ ጋር እየኖርን በቃ በየወሩ ሰው ቤት ነው እየኖርን። እኔ አሁን የሷ የልጅቷ በጣም ነው ግራ የገባኝ። ማለት 7 አመት ሙሉ ለሱ በየወሩ ደሞዝ እሰጣለሁ ማለት እሷ ምን እየሰራች ነው? ምንስ እያደረገች ነው? የ7 አመት ብር በላኝ ማለት እንደዛ ስመሆን ሳታረጋግጥ የራስ መሆንን ራሱ ይሄ በጣም ከባድ ነውና ተጠንቀቁ ከእንደዛ አይነት ነገር። በቃ ሰው ራሱ እንደዚህ ጓደኛ ስትይዙ አጣሩ፣ ከሰው አጣሩ፣ የሆነ በቃ አጣሩ። ዝም ብላችሁ
ከኦንላይን ላይ ሰው እንትን አትበሉ ማለት ይሄ ከባድ ነው። ጀርባውን ማጥናት አለባችሁ። ሰው ብር ስትልኩ ራሱ እንደዚህ ጥንቃቄ ማድረግ አለባችሁ። እዚህ ጋር አፈር እየጋጥን ነው ስራ የምንሰራው። በዛ ላይ ደግሞ እንደዚህ አይነት ነገር ከዛም ከዚህም ብሩ ተጎንትሎለት አይደለም